ማሙሽ ሰላም ሰላም ልጆች እንዴት ናችሁ? እንኳን ወደ ማሙሹ ቻናል በደህና መጣችሁ። ማሙሹ ልጆች የሳምንቱ ቀናትን አይተናል አይደለ? አሁን ደግሞ ሳምንቶች ተደራርበው የሚፈጥሩትን ወራትን እናያለን። 4 ሳምንታት አንድ ወር ይሆናል። በዓመት ውስጥ ደግሞ 13 ወራት አሉን እኛ ኢትዮጵያውያን። ስንት ወራት አሉን? 13 ወራት አሉን እኛ ኢትዮጵያውያን። አሁን እነሱን ተራ በተራ እናያለን። ስማቸውን እንማማራለን። ዝግጁ ናችሁ? መስከረም፣ ጥቅምት፣ ህዳር፣ ታኅሳስ፣ ጥር፣ የካቲት፣ መጋቢት፣ ሚያዝያ፣ ግንቦት፣ ሰኔ፣ ሐምሌ፣ ነሐሴ፣ ጳጉሜ። ማሙሽ እሺ ልጆች አሁን 13 ወራትን እንዳለ ስማቸውን ተራ በተራ እናያለን። ከዛ ቀጥዬ ልጆች ጥያቄ ስለምጠይቃችሁ በደንብ አድምጡኝ። የመጀመሪያው የኢትዮጵያ ወር የሆነው መስከረም ነው። ምን ይባላል? መስከረም። ከመስከረም ቀጥሎ ያለው ወር ደግሞ ጥቅምት ይባላል። ምን ይባላል? ጥቅምት። ጎበዞች። ከጥቅምት ቀጥሎ ያለው ወር ደግሞ ህዳር። እስቲ አንድ ላይ በሉላችሁ። ህዳር ይባላል። ከህዳር ቀጥሎ ያለው ወር ደግሞ ታኅሳስ ነው። ምን ይባላል? ታኅሳስ። ከታኅሳስ ቀጥሎ ያለው ወር ደግሞ ጥር ይባላል። አሁን እስቲ ስንት ወራትን እንደጠራን እንቁጠር አብረን። ምን አለን? መስከረም፣ ጥቅምት፣ ህዳር፣ ታኅሳስ፣ ጥር አለን። ስንት ወራት ጠራን? 5። በጣም ጎበዞች። ምን ላይ ደርሰናል አሁን? ጥር ላይ። እሺ ልጆች ከጥር ቀጥሎ ያለው ወር ደግሞ የካቲት ይባላል። ምን ይባላል አልኳችሁ? የካቲት። በጣም ጎበዞች። ከየካቲት ቀጥሎ ደግሞ ያለው ወር መጋቢት ይባላል። መጋቢት በሉ እስቲ አንድ ላይ። መጋቢት። ጎበዞች። ከመጋቢት ቀጥሎ ያለው ወር ደግሞ ግንቦት። እስቲ አንድ ላይ በሉ። ግንቦት። ከግንቦት ቀጥሎ ያለው ወር ደግሞ ሰኔ። እስካሁን እስቲ ስንት እንደጠራን እኔ ምን አለን? መጀመሪያ መስከረም፣ ጥቅምት፣ ህዳር፣ ታኅሳስ፣ ጥር፣ የካቲት፣ መጋቢት፣ ሚያዝያ፣ ግንቦት፣ ሰኔ። ስንት ወራትን ጠራን? 10። ጎበዞች። 10 ወራትን ጠርተናል። ስንት ወራት አሉ ብለናል? በአንድ ዓመት 13 ብለናል አይደል? አሁን ስንት ይቀረናል? 3 ይቀረናል። 3ቱ ደግሞ ምን ናቸው? ከሰኔ ቀጥሎ ያለው ወር ሐምሌ ነው። ንገሩኝ እስቲ። ሐምሌ። ጎበዞች። ከሐምሌ ቀጥሎ ያለው ወር ነሐሴ። በጣም ጎበዞች። ትንሽ ቀናት ኖሯት ግን ከወራት ሁሉ እኩል የሆነችው ደግሞ የመጨረሻ ወር ከነሐሴ ቀጥሎ ያለችው ምንድን ናት? ጳጉሜ። ምን ትባላለች? ጳጉሜ ትባላለች። የቀሩንም 3ቱንም አልን አይደለ? እስቲ አሁን ሁሉንም አንድ ላይ እንበልና እናያቸው። መስከረም፣ ጥቅምት፣ ህዳር፣ ታኅሳስ፣ ጥር፣ የካቲት፣ መጋቢት፣ ሚያዝያ፣ ግንቦት፣ ሰኔ፣ ሐምሌ፣ ነሐሴ፣ ጳጉሜ። ስንት ደረሱ? 13። የቀረን አለ? የለም አይደለ? 13ቱንም ጠርተናል አይደለ? በጣም ጎበዞች።
መስከረም፣ ጥቅምት፣ ህዳር፣ ታኅሳስ፣ ጥር፣ የካቲት፣ መጋቢት፣ ሚያዝያ፣ ግንቦት፣ ሰኔ፣ ሐምሌ፣ ነሐሴ፣ ጳጉሜ። ሁላችሁም ልጆች በጣም ጎበዞች ናችሁ። ከኔ ጋርና ከማሙሹ ጋር አብራችሁ ነበራችሁ አይደለ? አሁን ግን ልጆች ልንሰነባበት ነው። ዛሬ ቀናትና ወራትን አብረን ተምረናል፣ አብረን አይተናል። አሁን ግን የምንለያይበት ሰዓት ደርሷል። ቻው። ቆይ ልጆች፣ በሌላ ዝግጅት ግን አብረን እንገናኛለን። እሺ? ስንናፍቃችሁ በደንብ ይሁን እሺ፣ እየተመላለሳችሁ። ቻው፣ ደህና ሁኑ።